9 ወር ሙሉ በማህፀኗ ሸክማ የቆየች እናቱን በሞትና በሕይወት መሃል ሆና የወለደችው እናቱን ዓመት ሙሉ ይዘጋል። ከፊት ለፊቱ ስትመጣ መንገድ ቀይሮም ይሄዳል። ደህንነቱን ልትጠይቀው ስትደውል እጭ ደወለችም ይላል። ድንጋይ ልብ ያለው ለእናቱ በጎ ያልሆነ ለማንም በጎ አይደለም። ሴት ልጅህን ለአንድ ወንድ መዳር ስትፈልግ ስለ ማንነቱ ስለ ምንነቱ ከጓደኞቹ ከጎረቤቱ ከማጣራትህ በፊት ለእናቱ እንዴት ነው ብለህ ጠይቅ ተብሏል። ለእናቱ በጎ ትሁት የሆነ ለልጅህም ላንተም ለልጆቹም ወደፊት ጥሩ የሆነ እናቱ ላይ ጨካኝ የሆነ ረሕመት የሌለው ራሱ ጠግቦ እየበላ እናቱ ምትራብ ልጆቹን በቀን 4-5 እያበላ እያጠጣ እየጠየቀ እናቱን ዓመት ሙሉ ቸላ የሚል ኸይር የሌለው። ስለዚህ ማንኛውም ጀነት መግባት የሚፈልግ ዛሬ እናቱ በሱ ደስተኛ ልትሆን ይገባል። ጀነት በሰላም መግባት የሚፈልግ ለወላጆቹ ዝቅ ይበል፣ ያስደስታቸው፣ ያስቃቸው። እነሱን ማዝናናት፣ እነሱን ማጫወት፣ እነሱን ማስደሰት አላህን ማስደሰት የጀነት ዋጋ መክፈል